የሆሴዕና የጎመር ታሪክ በመጽሐፍ ቅዱስ ውስጥ ካሉ እጅግ ልብ የሚነኩ ግራ የሚያጋቡና በመጨረሻም የእግዚአብሔርን ታላቅ ፍቅር በሚያስደንቅ ሁኔታ ከሚገልጡ ታሪኮች አንዱ ነው። ዘመኑ እስራኤላውያን እውነተኛውን አምላክ ትተው ለተለያዩ ጣዖታት በሚሰግዱበት፣ ምድሪቱ በግፍና በዝሙት የረከሰችበት ወቅት ነበር። በዚህ መካከል ሆሴዕ የሚባል ቅዱስ ነቢይ ይኖር ነበር። ሆሴዕ ንጹሕና ለእግዚአብሔር ታማኝ ነው። አንድ ቀን እግዚአብሔር ሆሴዕን እንዲህ አለው፣ ሂድና አመንዝራይቱን ጎመርን አግባ። ይህ ትእዛዝ ለነቢዩ ሆሴዕ እጅግ ከባድ ነበር። ምክንያቱም እንደ ነቢይነቱ ንጹሕና ቅዱስ ሕይወት ሊኖረው ይገባ ነበር። ጎመር ወደፊት እንደምትከዳውና እንደምታመነዝር እግዚአብሔር አስቀድሞ ነግሮታል። ሆሴዕ ግን የእግዚአብሔርን ልብ ለሕዝቡ ለማሳየት ሲል ታዘዘ። ለምን ብሎ ሳይጠይቅ የከተማው ሰው እያሾፈበትና እየተሳለቀበት ወደ ጎመር ቤት ሄደ። ጎመር የዲብላይም ልጅ ናት። በከተማው በውበቷና በዝሙቷ የታወቀች ነበረች። ሆሴዕ የቅዱስነቱን ካባ አውልቆ በውርደት ወደምትታወቀው ሴት ዘንድ ቀረበና የጋብቻ ጥያቄ አቀረበላት። ጎመር የነቢዩ ሚስት ሆነች። ይህ ትዳር የተመሰረተው በፍላጎት ሳይሆን እግዚአብሔር ለሕዝቡ ያለውን ፍቅር በምሳሌ ለማሳየት በከፈለው መስዋዕትነት ነበር። ትዳሩ ቀጠለ። ጎመር የመጀመሪያ ልጇን ወለደች። እግዚአብሔር ለሆሴዕ ስሙን ይዝራኤል በለው አለው። ትርጉሙም የደም በቀል ማለት ነው። ይህ ልጅ የፍቅር ምልክት ሳይሆን የእግዚአብሔር ፍርድ ምልክት ነበር። ብዙም ሳይቆይ ጎመር በቤቷ መረጋጋት አቃታት። ልቧ ወደ ቀድሞ ፍቅረኞቿ ተሰረቀ። ሁለተኛዋን ሴት ልጅ ወለደች። ሆሴዕ ግን ልጄ ናትን ብሎ ተጠራጠረ። እግዚአብሔርም ስሟን ሎሩሃማ በላት አለው። ትርጉሙም ምሕረት የሌላት ያልታዘነላት ማለት ነው። እግዚአብሔርም በእስራኤል ላይ ያለውን ምሕረት እንዳነሳ ማሳያ ነበር። በመጨረሻም ሶስተኛው ልጅ ተወለደ። በዚህ ጊዜ ግን ሁኔታው የከፋ ነበር። እግዚአብሔር ስሙን ሎአሚ በለው አለው። ትርጉሙም ሕዝቤ አይደላችሁም ማለት ነው። ሆሴዕ በገዛ ቤቱ ውስጥ እንደ ባዕድ እየታየ ሚስቱ በፊቱ እያመነዘረች ልጆቹም በእግዚአብሔር ቁጣ ስም እየተጠሩ ታላቅ መከራን ተቀበሉ። ጎመርም ከዚህ በኋላ በትዳር መኖር ሰለቻት። ወደ ፍቅረኞቼ እሄዳለሁ፣ እነሱ እንጀራዬን፣ ውሃዬን፣ ዘይቴንና መጠጤን ይሰጡኛል ብላ ቤቱን ጥላ ወጣች። ሆሴዕ ግን አሁንም ይወዳታል። እግዚአብሔር ለሆሴዕ እንዲህ አለው፣ በመንገዷ ላይ እሾህ እተክላለሁ፣ አጥሮችንም አጥራለሁ፣ መንገዷንም አታገኝም። ጎመር ወደ ናፈቀቻቸው ወንዶች ብትሄድም ማንም አልተቀበላትም። ይልቁንም ተጠቀሙባትና ረከሷት። የነቢይ ሚስት የነበረችው ሴት በረሃብና በውርደት ተቆራምዳ የባርነት ቀንበር ውስጥ ወደቀች። ጎመር አሁን እንደ ሰው እንኳ አትቆጠረም። በባርነት ገበያ ላይ ቆማለች። ገዢዎች መጥተው ሰውነቷን እየነኩ ዋጋ ይደራደራሉ። በዚህ ውርደት ውስጥ እያለች በገበያው መካከል አንድ የታወቀ ድምፅ ሰማች። ቀና ብላ ስታይ የናፈቀችውና የከዳችው ባሏ ሆሴዕ ቆሟል። ሆሴዕ ይህቺ ሚስቴ ናት፣ ዝም ብላ ትከተለኝ ማለት ይችል ነበር። ነገር ግን ሕጉን ለመፈጸም ከኪሱ 15 ብርና አንድ ጭነት ተኩል ገብስ አወጣ። ይህ ዋጋ በወቅቱ የአንድ ዝቅተኛ ባሪያ ዋጋ ነበር። ሆሴዕ የገዛ ሚስቱን በገንዘብ ገዛት። እጇን ይዞ ወደ ቤቱ እየመራ እንዲህ አላት፣ ጎመር ሆይ አሁን የኔ ነሽ። ከእንግዲህ ለብዙ ቀን ለኔ ትቀመጫለሽ፣ አታመነዝሪም። እኔም ደግሞ ላንቺ እንደዚህ ሆናለሁ አላት። አልገሰጻትም፣ አልደበደባትም። ይልቁንም በፍቅር መለሳት።